ክልል መንግስት ስልጣን ይዘን ነው እየሰራን ያለነው። እንደ መንግስት ወደ ምርጫ መሄድ አለበት ትግራይ መንግስት ነው ያን ያለን። ዝም ብሎ ፓርቲ አቋም ብቻ ሊሆን አይችልም። መንግስትን እየመራ ያለው ህወሓትም ስለሆነ መንግስትም ለምርጫ መዘጋጀት አለበት። ምርጫውን ማካሄድ ያለበት በትግራይ ክልል ነው ያለ ያለው። ስለዚህ በሰበብ አስባቡ ስልጣናችን ገራዘም መፍቀር የለብንም። እኛም አንፈልግም ነው አንፈልግም። ፌደራል መንግስት ግን ስልጣኔን አራዝማለሁ እያለ ነው። ሂደቱም ተጀመረ ሁላችን እናውቃለን። ልዩነቶች አሉ ነው እያልን ነው። ስለዚህ የትግራይ ማለት ህወሓት ያነሳ ያለው ዝም ብሎ እንደ ፓርቲ ብቻ አይደለም፣ እንደ መንግስት የትግራይ መንግስት መሪ ነው እየተናገረ ያለው። እኛ መቆየት የለብንም ከመስከረም በኋላ እስከ መስከረም ነው ኮንትራታችን። ፌደራል መንግስት ብቻ አይደለም፣ እኛ ለፌደራል መንግስት ብቻ አይደለም እየተናገርን ያለነው። ለዚህ ውሳኔው ራሳችንም ጭምር ነው፣ በራሳችን ነው እየወሰንን ያለነው። አቋማችን ነው ግልጽ እያደረግን ያለነው። ከመስከረም በኋላ መቀጠል የለብንም። ፌደራል መንግስት ደግሞ መቀጠል አለብኝ ህገ መንግስት ትርጉም ይሁን ሌሎች ምክንያቶች ተጨምሮበት ታክሎበት እንቀጥል ነው እያለ ያለው። ስለዚህ ልዩነት አለ በሁለታችን። ይህ ልዩነት ለምን ሆነ ነው አንዱ ማብራራት የምፈልገው። ለምን ያው የተለያዩ መልሶች እንዳሉት ይታወቃሉ። እና እኛ የምርጫ ማራዘምና ያለማራዘም ጉዳይ አይደለም ነው የምንለው። ከዛ በላይ የሀሳብ ያካሄድ ያው የፖለቲካም ልዩነቶች እንዳሉ ማሳያ ነው ይሄኛው። ሶስት ነገሮችን ለመጥቀስ እችላለሁ። ሌሎች ነጥቦችም ሊጠቀሱ ይችላል። ግን ዋና ምላቸው አንዱ በህዝብ ውሳኔ መገዛትና ለመገዛት ነው። ህዝብ በመረጠው ነው ስልጣን የሚያዘው በሀገራችን በክልላችንም ቢሆን። ለኛ የተመረጥነው እንደ ትግራይ ያው ሌሎች ክልሎችም ፌደራል መንግስትም ለ5 አመት ነው። እስከ መስከረም ነው 5 አመት እስከ 2013 መስከረም ነው የተመረጥነው። ከዛ በኋላ ኮንትራክታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጪ ሄደናል ማለት ነው። ከህዝብ ውሳኔ ውጪ ሄደናል ማለት ነው። እኛ እያልን ያለነው ከዚህ አንወጣም ነው። የህዝብ ውሳኔ እስከ መስከረም ነው። መስከረም የሚመረጠው ተመርጠው ስልጣናችን እናስረክብ ነው። አንዱ ቁም ነገር የምለው ይሄን በህዝቡ መወሰን ስልጣን ላይ ምን ያህል እንትን ያለን እምነት አለን። ሌላው በህገ መንግስት ከማክበር ጋር በተያያዘ ነው። የራሱ በትርጉም የሚገለጹ የተባሉት ሂደቶች ቢኖርም በህገ መንግስት ግን ግልጽ ናቸው የሚል አቋም ያለን። ህገ መንግስት ደግሞ ሁሉም ህግ በላይ ነው። ህገ መንግስት ካላከበርን ሌላ ህግ ማክበርም አንችልም። ስለዚህ ህገ መንግስታችን ላይ በፌደራልም በትግራይ ህገ መንግስትም የተቀመጠው ፖለቲካው ስልጣን የሚያዘው በምርጫ ነው የሚል ነገር ነው ያለው። ከምርጫ ውጪ ፖለቲካው ስልጣን መያዝ አይቻልም፣ አይፈቀድም። ሁለተኛ ይሄ ስልጣን ለ5 አመት ነው የሚያገለግለው የሚልም እዛለ። አይዝ ብለን እንቀጥላለን ከተባለ ይሄን ጥሰን ይሄድን ነው ማለት ነው። አንዱ አከራካሪ የተባለው ያው ህገ መንግስታዊ ትርጉም የሚለው ህገ መንግስታዊ ትርጉም የሚሰጠው አይደለም፣ በግልጽ ተተርጉሞ ተቀምጧል። በግላጭ 5 አመት ከተባለ ምንም መተርጎም የማያስፈልገው 5 አመት በዚህ ምክንያት ስልጣን ይራዝማል ቢል ኖሮ ኦኬ ለማራዘም ተብሎ ይሄ አንቀጽ ተጠቅሶ ይታይ ይባል ይችላል። በግልጽ ነው የተቀመጠው። 5 አመት ማለት 5 አመት ነው። ከ5 አመት በላይ ትሄዳለህ የሚል ምንም ማውጣት አንችልም። ስለዚህ የህገ መንግስት የማክበርና ያለ ማክበር ብለን ነው የምንወስደው። ለዚህ ነው ዝም ብሎ ምርጫ አይደለም፣ ህገ መንግስቱን ማክበርን እንሄድ ወይስ ጥሰን እንሄድ የሚል ነገር ነው የተነሳ ያለው። ሌላው ከዜጎች ዲሞክራሲያዊ መብቶች ጋር በተያያዘ ዜጎች
የመምረጥም የመምረጥ መብት አላቸው። በእነሱ ምርጫ ነው ወደ ስልጣን የሚመጣው። ሁሌ ለሆነ ሰው እየመረጡ ይቀጥላሉ ማለት አይደለም። አዳዲስ ሰዎችም ሊመረጡ ይችላሉ። ይሄን መገደብ አንችልም። መምረጥም መመረጥም እኛ እንቀጥላለን እንዴት ይባላል? ስለዚህ እኛም ወደ ውድድር እንገባለን። ልንመረጥ እንችላለን። አዳዲስ ፖለቲካ ድርጅቶችም ሰዎችም ገብተው ሊመረጡም ላይመረጡ ይችላሉ ማለት ነው። ስለዚህ ምርጫው ዝም ብሎ የማራዘም ነው ያለ ማራዘም በሚል የምናየው ሳይሆን መሰረታዊ የሆኑ ነገሮች የማክበር እና የመጣስ አድርገን ነው የምንወስደው። በሌላ በኩል የሆነ ችግር ይፈጠር ቢባልም ከምርጫ ጋር በተያያዘ ወይ ምርጫ ጠቅላላ አይቻልም ብሎ የሚደመደሙ ከሆነ ስልጣን የሰጠ ህዝብ ስለሆነ ወደ ህዝብ ነው የሚገባው። እንግዲህ ያው እኔ መንግስት ነኝ የትግራይ የፌደራል ስልጣን የሰጣችሁኝ እስከ መስከረም ነው። ምርጫ ማካሄድ አልችልም በዚህ ምክንያት ምን ላድርግ? ምንድነው የምትሉኝ? እንዴት እንፍታው ይሄ ችግር? ከናንተ ቃል ከናንተ ውሳኔ ልወጣም አልችልም። ገመግዝም ጥሼ የናንተ ውሳኔም ጥሼ መብታችሁን ረግጬ አልሄድም። ግን ተቸግሬያለሁ መላበሉኝ ብሎ መቅረብ ያለበት ለህዝብ ነው። ሌላ ደግሞ ፓርቲዎችም የፖለቲካ አቋም ያላቸው እነሱም ተወዳዳሪዎች የራሳቸው አቋም ያላቸው ስለሆነ ባለመብቶችም ስለሆኑ ለፖለቲካም ቅርበት ያላቸው እነሱም መጠየቅ አለባቸው። ሌላው መጠየቅ አለበት። ዋናው የዜጋ ነው። ሄዶ የፓርቲዎች ምክክር ብቻም አይደለም። ፊት ለፊት የሚታዩ ስለሆነ ግን ጥሩ ነው። የፓርቲው ግን ሄዶ ህዝቡ ነው የሚወስነው እንዴት እንሄድ የሚለው። ስለዚህ ይሄ ጉዳይ በጣም አሳሳቢ ነው። ስለሆነ ነው እኛ ምክክር ያስፈልጋል ያልነው። የአገር አቀፍ ምክክር ያስፈልጋል። ትግራይ ምክክር ያስፈልገው የሚል የለኝም። ግን በህገ መንግስቱ ሄድ ስላፈጻጸሙ ነው የምንነጋገረው እንጂ ስለ ስልጣን ማራዘም የሚባል እዚህ የለንም። እኛ እንዲራዘም አንፈልግም። የክልል ባለስልጣናት ስለሆነ የህወሓት አመራር ህወሓት ይቀጥልልኝ አላለም። ለተመረጠ ፓርቲ እናስረክባለን ነው እያልን ያለን። መቀጠል አንፈልግም ነው እያልን ያለን። ለዚህኛ ላይ ያፈጻጸም ነው የሚሆነው። ያፈጻጸም የሚሆን ካሉት የትግራይ ፓርቲዎች ተመካክረው ሌላም ስርዓት ጠብቀው የሚከናወን ነው የሚሆነው። ስለዚህ አይቻልም ከተባለ ግን ምክክር ነው፣ የህዝብ ምክክር ያስፈልገዋል። በአገር አቀፍም በክልልም የኛ አቋም ግን ግልጽ ነው። በህወሓት በህገ መንግስቱ መሰረት ምርጫችን እናካሄድ፣ አፈጻጸሙ እንመካከር የሚል አቋም ነው የወሰነው። ለምን ከመስከረም በኋላ የትግራይ ክልል መንግስትም ይፈርሳል ነው። እንደምንም ብለን እናስቀጥል አንይዝም አቋም አንፈልግም። ምክንያቶች ቅድም በገለጹት ምክንያቶች አንፈልግም። የህግ መንግስት የመጣስ ጉዳይ ስለሆነ የህዝቦች መብቶች መርገጥ ስለሆነ አስተሳሰባችንም እኛ አይፈቅድልንም። የህዝቡን ውሳኔ አክብረን ነው መሄድ የምንፈልገው። በህዝቡ ውሳኔም ተገዥ ሆነን ነው ስልጣን ላይ ቆንም መቀጠል የምንፈልገው እንጂ እንደምንም ብለን ምክንያቶች ደርድረን ወይም የሚሰጥ ትርጉም ሰጥተን ለህገ መንግስት እንቀጥል የሚል ልንይዘው አንችልም። ለዚህ ፖለቲካ ጉዳይ አይደለም ያነሳን ያለነው የህገ መንግስት የህግ ጉዳይም ነው። ከሁሉም በላይ መከበር ያለበት ህገ መንግስት ስለሆነ አክብረን ወደ ምርጫችን እንሄድ ነው የኛ አቋም። በትግራይ ይቻላልም ነው የሚል አቋም ነው ያለን። አፈጻጸሙ ግን ስርዓት ተከትለን ነው የምንሄደው። ዝም ብለን ጥሰን ምርጫ የሚባል ተጥሶ የሚፈጸም አይደለም። ምርጫ ቦርድ ያስፈልጋል። የምርጫ ቦርድ ውሳኔ ያስፈልጋል። ድጋፍ ያስፈልጋል። ነፃ አካል ምርጫውን ማስተዳደርም ስላለበት ስርዓቱ ተከትለን እንሄዳለን። ዝም ብለን በመሰለን ምረጥ ብለን የምንሄድበት አግባብም የለም። ስለዚህ አሁንም ምርጫው የትግራይም ህገ መንግስት ተከትሎ የሚፈጸም ነው።
ምርጫው ይካሄድ ብቻ አይደለም ይያል ምርጫው ይካሄድ የሚለው ህገ መንግስትም ነው። አፈጻጸሙም ህገ መንግስታዊ በሆነ መልኩ መፈጸም አለበት። ለአፈጻጸሙ ቢሆን ትግራይ ላይ ያሉ ፓርቲዎች መመካከር አለበት። ለአፈጻጸሙ ያትም ይሰረዛል አይደለም እኛ ምርጫ ይኖር ነው። አፈጻጸሙስ እንመካከራለን፣ ከፓርቲዎች እንመካከራለን፣ ከተለያዩ ማህበራት፣ ከምሁራን፣ ከሁሉም ከወጣቱም፣ ከሴቱም፣ ከአርሶ አደሩ። ግን ይሄ ያፈጻጸም ምንም የሚያጭቃጭቀን የለም። ህገ መንግስቱ ጥሰን እንሄድ የሚል ምንም ነገር ስለሌለ በእኛ በኩል በአገር አቀፍ እንዳልነው አነጋጋሪ ነው። ለምን መንግስት ይቆይ እያለ ስለሆነ ይሄ ምርጫ ይሄ አደገኛ ነው የሚል ነገር ነው ያለን። ከመስከረም በኋላ ፌደራልም ይፈርሳል። የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላውም ይፈርሳል። ከመፍረሱ በፊት ነው እኛ ምርጫ እናካሄድ ያለን ነው ትግራይ። የሌላው መፍትሄ ነው ወደ ሌላ መሳሳብ፣ ሌላ መፍትሄ ፍለጋ ሳይሆን ምርጫውን ከነ ችግሩም ቢሆን ማካሄድ ነው የሚሻለው ነው ያለን። አይ ካሄድም ስላለ መንግስት ግን በመንግስት ብቻ ወይ በፓርቲ የመንግስት ስልጣን የያዘ ፓርቲ ብቻ ግን ሊሆን አይችልም። ወደ ስልጣን ያመጣው ህዝብ ነው። ከህዝብ ጋር ይመካከር፣ ከፓርቲዎችም ጋር ይመካከር። 40 ይሆኑ 50 ይሆኑ 100 ይሆኑ በአገር አቀፍ ደረጃ ምክክር የሚያስፈልገው ጉዳይ ነው። ከመስከረም በኋላ መንግስት ምን ይሁን የሚለው ምክክር ያስፈልገዋል። ማይካሄድ ከሆነ ምርጫ ስለ ምርጫውም ምክክር ያስፈልገዋል። ምክንያቱም ምርጫው መካሄድም ስላለበት አሁን ካልተካሄደ እንዴት ይካሄዳል ምርጫ በአገር አቀፍ? ኮሮና መቼ እንደሚያቆም ማንም የሚያውቀው ሰው የለም። በጥንቆላ ማስቀመጥም አይቻልም። ይቅርና ከመስከረም በኋላ ከአንድ ሳምንት በኋላ ከሁለት ቀን በኋላ ምን እንዳለም ማወቅ አይቻልም። መገመት ይቻላል። ብዙ ግምቶች አሉ፣ ብዙ ሞዴሎች አሁን አሉ። በአገር አቀፍም በሌላ ሀገርም እየሰሩ ናቸው። በነገራችን ላይ እኛም የትግራይም ሰርተናል። ምሁራን አሳትፈን ሞዴሎች አሉ። ምን ችግር ሊገጥመን እንደሚችል እስከ ነሐሴ ብቻ ሳይሆን እንዲሁ በግመታ ከአንድ አመት በኋላ ምን ችግር ሊያጋጥም እንደሚችል ግምት አለ። በአገር አቀፍም የተሰሩ ይኖራሉ። ስለዚህ እሱንም እንዴት እንወጣዋለን የሚለው ነገር መመካከር ያስፈልጋል። ኮሮና የሚቀጥል ከሆነ ምርጫውስ እንዴት እናካሂደዋለን? ኮሮና እንደሌለ አስቦ ምርጫ ማካሄድ አይቻልም። እና ዝም ብለን እንግባበት አይደለም እያልን ያለን። ምክንያት መሆን የለበትም በስልጣን ላይ ለመቆየት የስልጣን ጊዜያችንም ማራዘም ህገ መንግስቱን ጥሰን ለመሄድ ምክንያት መሆን የለበትም ነው እያልን ያለን። የኮሮናን በተመለከተም ችግር ታይቷል ሲባል ከሁሉም በፊት የትግራይ መንግስት ነው ተብሎ ህዝቡን አንቀሳቅሶ ወደ መከላከል እንግባ ያለው። በፌደራል የተወሰደ አቋም በፊት እናስታውሳለን ከትምህርት ቤቶች። ከዛ ያለፈ የተለየ እንቅስቃሴም አልነበረም። አስቸኳይ ጊዜ አዋጅ በማወጅ ይሄን ህገ መንግስታዊ የሆነ አዋጅ ነው። መሰረቱም ህገ መንግስት ነው። ያለንን መብት በፌደራል ስርዓቱ ያለንን መብት ተጠቅመን አስቸኳይ ጊዜ አዋጅ አውጀን ህብረተሰባችን ከዚህ ቫይረስ እናድነው፣ ከገባ በህክምና ማትረፍ አንችልም፣ ማዳን አንችልም ብለን መንገዱ መከላከል ነው። ፈጥነን ወደ ተግባራው እየገባን እንደሆነ ሁሉም የሚያውቀው ነው። ስለዚህ የፈለገው ይሁን የሚል አቋም ሊወስድ አይችልም። ህወሓትም የትግራይ ክልል መንግስትም ኮሮናን ንግጠም፣ ህዝባችን እናትርፍ፣ ሌሎች ስራዎቻችንም በአግባቡ እናካሄድ ብለን ነው የወሰድን ያለን። ከዚህ አንጻር ፌደራል የተሻለ እንቅስቃሴ ያደርጋሉ ማለትም አይችልም። ኮሮናን በመከላከል አንጻር ማለት የተጀመሩ ነገሮች ቢኖሩም በቁርጠኝነት ገብቶ ወደ ስራ በርካታ ስራዎች መስራት የቻለው የክልል መሆኑ ይታወቃል። ስለዚህ የፈለገው ይሁን የሚል ሊነሳ አይችልም። ከትግራይ አንጻር ኮሮናም በአግባቡ እንታገል መመከት ይቻላል። ኮሮና ደግሞ የምርጫ ጉዳይ አይደለም ነው እኛ የምንለው። ኮሮና የህዝብን ህይወት የማዳን የማትረፍ ጉዳይ ነው።
ስለዚህ ከምርጫ በላይ ነው። ህዝቡ ይዘህ ነው ስለ ምርጫ ማውራት የምንችለው። ስለዚህ ህዝቡን ደህንነት ጤንነት ጠብቀን ምርጫ በኮሮና ጊዜም ማካሄድ ይቻላል ነው ያለው። ስለዚህ ይሄ ግልጽ መሆን አለበት። ነሐሴም እንደምን እኛ ማናቀው ከለቀቅ ነው ሊቀጣጠል ይችላል ቫይረሱ ብዙ ሰው ሊጨርስልንም ይችላል። እኛ እንደጀመርነው መከላከል ይቻላል፣ መቆጣጠር ይቻላል፣ ህዝቡን ማዳን እንችላለን። እንደዛ ሆኖ ነው ምርጫ ማካሄድ ይቻላል ይያለን። ለምርጫም ግን ብዙ ጥንቃቄዎች ያስፈልጋሉ። የፈለገው ስብሰባ ማካሄድ አይቻልም በኮሮና ጊዜ። even ፓርቲዎችን ወዳደር ቢሉ ስታዲየም ሰብስቦ ሊሆን አይችልም። የምርጫ አካሄዱ ይለያል። ስርዓት መውጣት አለበት። በቴሌቪዥን ሊሆን ይችላል፣ በሬዲዮ ሊሆን ይችላል፣ በተለያዩ ግን ሐሳባቸው የሚገልጹበት በዚህ ነው። ድምጽ አሰጣጥ እንደዚህ ነው መሆን ያለበት። ይሄ አፍንጫ አፍን ሸፍኖ ማስክ ማለት ነገር ነው ያልን ያለን። አሁን ለስራም ለሚፈልጉ የተለያዩ ነገሮች አሉ። ለምርጫ የሚያስፈልጉን ጥንቃቄዎች ድምጽ አሰጣጥ እንደ ድሮ ሊሆን አይችልም፣ የተለየ ነው። በኮሮና ጊዜ ኮሮና ባለበት አደጋ ሊያጋጥም ይችላል። ስለዚህ ተገቢ ጥንቃቄ ካረግ ይቻላል ነው። በትግራይ ብቻ ሳይሆን በአገር አቀፍም ይቻላል። አይቻልም የሚልና የለም። ዋናው ዝግጁነት ነው። ዋናው ፍላጎቱ ነው። ዋናው ለህገ መንግስት ተገዥ መሆን ነው። ለህዝቡ ውሳኔ መገዛት ነው። የዜጋውን መብት ማለት ማክበር ነው። አይቻልም የሚባል አይደለም። ኮሮና ቫይረስ በስፋት የገባባቸው ሀገሮች ሳይቀሩ የተለያዩ ምርጫዎች አካሂደዋል። የነሱ ልምድ መውሰድ ይቻላል። ከደቡብ ኮሪያ ጀምሮ የተለያዩ ምርጫዎች አካሂደዋል። በፈረንሳይ በጀርመን የተለያየ ደረጃ ምርጫዎች አካሂደዋል። የአካባቢ ሊሆን ይችላል፣ የክልል ሊሆን ይችላል አካሂደዋል። አንዳንዱም የተጓተተ የተሰረዘ እንዳለም እናውቃለን። በተለያየ ቦታዎች ሁለቱም ልምዶች አሉ። መሰረዝ፣ ማራዘም፣ ሌላ ደግሞ ማካሄድ። ጥንቃቄ አድርጉ። የተለየ ጥንቃቄ ግን እንደሚያስፈልገው ምንም ጥያቄ የለውም ማለት ነው። ስለዚህ የህገ መንግስት ጥያቄ የተነሳበት ትልቅ የፖለቲካ ችግርም ስለሆነ ህዝቡን በማማከር ከመስከረም በኋላ ምን አይነት መንግስት ምርጫ እንዴት ይካሄድ የሚለው የሀገር አቀፍ አጀንዳ ነው ብለን ነው የምናምነው። የራሳችን ሀሳብ ግን እንዳልነው ምርጫ ማካሄድ ይቻላል። በትግራይ እንችላለን። በሀገር አቀፍም ምርጫ ቢካሄድ እንመርጣለን። ካልሆነስ ምክክር ይደረግ ክፍት ሆኖ በአንድ ወገን የሚወሰን ነገር ግን አይደለም የሚል አቋም ነው ያለን። ከኮሮና ጋር በተያያዘ ማስቀመጥ የምፈልገው ኮሮና ያለ የፈለገው ይሆን የሚል አቋም የለን። በትግራይም የተሻለ ስራ እየሰራ ነው የተቆጣጠርን ብንልም ምልክቶች አሉ። ከተወሰነ ጊዜ በኋላም ምን እንደሚሆን አናውቅም። ግን ለመከላከል ግን ጥረት እያደረግን ነው። ጥረታችንም እየተጠናከረ ይቀጥላል። ህዝባችን አደጋ እንዳይገጥመው ብዙ ጥፋት እንዳይፈጠር መንግስትም ህዝብም ተባብሮ ብዙ ስራ ይሰራል የሚል እምነት ነው ያለን። እስካሁንም ጥሩ ስራ ተሰርቷል። የሚታዩ አንዳንድ ችግሮች አሉ። እነሱንም ቢሆን የታዩ ክፍተቶች መሸፈን ይቻላል። ሌሎች የተጠናከረ ልምዶችም ተጠቅመው የመከላከል አቅማችን ይጨምራል የሚል ነው ያለን። ግን የትግራይ ብቻ ነው ብለን አንወስድም። ኮሮና የሀገርም ብቻም አይደለም፣ ዓለም አቀፍ ነው። ስለዚህ ተባብሮ መቆጣጠር ይቻላል። በየራሳችንም ከሌሎች ጋርም ተባብሮ ዋናው ነገር እዚህ ማንሳት የምፈልገው ግን ኮሮና ዝም ብለን ስልጣናችንን ለማራዘም እንጠቀምበት የሚል ግን አቋም የለንም። ኮሮና ችግር ስላለ ስልጣናችን ህገ መንግስቱን ጥሰን የተለየ ትርጉም ሰጥተን እንቆይ የሚል ግን የኛ አቋም አይደለም፣ መሆንም የለበትም የሚል አቋም ነው ያለው። ዝግጁነቱ ካለ ፍላጎቱ ካለ በኮሮና ኢንቫይሮንመንትም ሆኖ ምርጫ ማካሄድ ይቻላል። ልምዶች አሉ። የተለያየ አገር ልምድ የሰረዙም አሉ። ሁለቱም ነው ልምዱ። በኮሮና ምክንያት የሰረዙ አሉ። ኮሮና ደግሞ ምርጫ ለመሰረዝ ምክንያት አድርገው ያልወሰዱ ምርጫቸውን የተለያየ ምርጫዎች ያካሄዱ የአካባቢ የክልል የሚባሉ የሀገርም
በዓለም ብዙ ልምዶች አሉ። ግን የተለየ ጥንቃቄ አድርገው ማለት ኢቭን አሜሪካም የተለያዩ ዝግጅቶች አሏቸው። እስካሁን ምርጫ እንሰርዝ የሚል አቋም ለወሰዱ ለምርጫ ነው እየተዘጋጁ ያሉት። የተለያዩ አንዳንድ አነስተኛ መለስተኛ የሚባሉ ምርጫዎችም በአንዳንድ አካባቢዎች ይካሄዳሉ አሜሪካ ውስጥ። ግን ማአት ችግር እንዳለ ይታወቃል ኮሮና። ስለዚህ በኮሮና ውስጥ ሆኖ ምርጫ ማካሄድ አይቻልም ሊባል አይችልም። ተገቢውን ጥንቃቄ አድርጎ ምርጫ ማካሄድ ይቻላል። በአጠቃላይ ግን የዝግጁነቱ ያው የተለያዩ ፓርቲዎችም ሳይነሱት የነበረ ነው፣ ሲነሳ የነበረ ነው። ዘገየ ነገር እየተገፋ ነው የሚል ከተለመደው ጊዜም ግንቦት ነው ሁሌ የሚካሄደው የነበረው ያለፉት 5 ምርጫዎች ወደ ነሐሴ ሲሸጋገርም እናስታውሰዋለን። ሲነሱ የነበረው አቋም ነሐሴ ለአርሶ አደሩ አስቸጋሪ ነው። ዝናቡ፣ የመንገድ ትራንስፖርቱ፣ የድምጽ መስጫ ሳጥኖቹን ለማመላለስ ለመቁጠር ችግር ነው። ድምጽ ለመስጠትም ለመቁጠርም በጎርፍም መንገድ ላይም ሊጠረግ ይችላል። በትራንስፖርትም አደጋ ሊያጋጥም ይችላል። ስለዚህ ወቅቱ ጥሩ አይደለም ሲባልም ነው የነበረው። መገፋቱ ራሱ ሲነሳ የነበረ ነው። አሁን አስበን አሁን ለግንቦት ብንዘጋጅ ኖሮ ኮሮና ምክንያት ሊሆን ይችል ነበር ወይ? አሁን ባለበት የሀገራችን ሁኔታ የክልሉን ብንወስድም ማለት ነው በጣም ችግር አለበት ቢባልም ማቆየት እኮ ይቻላል። አንዳንድ አካባቢ አቆይቶ ሌላው ምርጫ ያካሄድ ሌላው ያው በሚሰጠው ድምጽ ስላለ አንድ አካባቢ 2-3 ሰው ሊሰጠው ይችላል። በተሻለ የኮሮና ሁኔታ ትመርጣላችሁ፣ ነገሮች ሲሻሻሉ ድምጽ ተሰጣላችሁ ይባላል። መብታቸውም ይጠበቃል፣ የተመረጠው ወኪላቸውም ይኖራል ማለት ነው። የሉም ተብሎ አይሰረዝም። ስለዚህ መከላከሉ ያካሄድ ህገ መንግስቱን ጠብቀን ምርጫውን ማካሄድ ይቻላል የሚል አቋም ነው ያለው። ዋናው ነገር ግን አይቻልም ከተባለ እንዳልነው ነው። ሁሉም ህዝቡ ከሁሉም በላይ ሌላውም ተሳትፎ አቋም እንዴት እንሄድ የሚለው መመለስ አለበት የሚል አቋም አለን። ከዛ ውጭ መሄድ አደጋ አለው። ያልተመረጠ መንግስት ህዝብ እንዲቀጥል ያልወሰነ መንግስት በክልልም በፌደራልም ይቀጥል እንደማለት ነው። ይሄ ህገ መንግስትን ማፍረስ ማለት ነው። ፌደራል ስርዓቱን የማፍረስ ነው። ስርዓቱ የማይፈቅደው የመንግስት ስልጣን አያያዝ ከምርጫ ውጪ ከ5 ዓመት ውጪ ስልጣን ማስቀጠል ይታይ ነው ማለት ነው። ይሄ ተቀባይነት የለውም። ስለዚህ ወደ ጸረ ዲሞክራሲ ወደ አምባገነንነት እየተቀየረ ነው። ስለዚህ በጣም አደገኛ ሁኔታ ነው ይሄ። ሰላም እንዳይኖር ወደ ብጥብጥ ወደ ግርግር የሚያስገባ ኮሮና ለመከላከልም መፍትሄም አይሆንም። ህዝቡ ይሁንታውን ያልሰጠው መንግስት ወደ ሌላ ግርግር የሚያስገባ ሁኔታ ሆኖ ኮሮና መከላከል የሚባልም አይሆንም። ስለዚህ ኮሮና ለመከላከል ተብሎ ምርጫ ማራዘም ምክንያት ሊሆን አይችልም። ለኮሮናው ለራሱ መከላከል ህዝቡ የሚፈልገው መንግስት መሆን አለበት። ስለዚህ በአንድ በኩል ጥንቃቄ ያደርግ ምርጫ እናካሄዳለን። የተመረጠው መንግስት ደግሞ የበለጠ ኮሮናን እየተከላከለ ህዝቡን ያስተዳደረ ሌሎች እንቅስቃሴዎችም የኢኮኖሚም የማህበራውም ሌሎች የመንግስት ስራዎችንም ማካሄድ ይችላል ነው። ስለዚህ ይሄ አደገኛ አካሄድ የሚል አቋም ነው ያለን። መፍትሄው ህገ መንግስታዊ ነው መሆን ያለበት። በህገ መንግስታዊ መንገድ ይሄ ምርጫ ጉዳይ መያዝ ያለበት እንጂ በፍላጎት የአንድ ወገን የአንድ ፓርቲ ወይም የአንድ መንግስት ፌደራል የሚሆን ከክልል መንግስት ፍላጎት የስልጣን መቆየት በተለያየ ምክንያት ይዞ መቀጠል አይቻልም። መፍትሄ ያስፈልገዋል። አንደኛው መፍትሄ ወደ ምርጫ መግባት ነው። ትግራይ ይሄን መርጧል፣ ህወሓት ይሄን መርጧል። በትግራይ እናካሂደዋለን፣ ሌላ አማራጭ የለንም ባይሽ ነው።
ህዝቡ ያልመረጠን ከመስከረም በኋላ መቀጠል የለብንም። ድርጅትም ማንም ሸመኛ ህዝቡ የፈለገውን ይምረጥ፣ ሁሉም ጥንቃቄ አድርገን ለተመረጠው እናስረክብ ነው እያለ ያለ። ምርጫ ይካሄድ ያለ መወቀጥ አለበት የሚለው ነገር በጣም የተዛባ ነው፣ የተሳሳተ ነው። ጠቅላይ ሚኒስትሩ ለምን በዚህ ደረጃ መግለጽ እንደፈለጉ ግራ የሚያጋባ ነው። በህገ መንግስቱ መንገድ ስልጣን እናስረክብ ነው እያለ ያለ ነው። የተለያዩ አካላት ያራመዱት አቋም የተወገዘ ቢሆንም አንዱ አቋመኛ ምርጫ ማካሄድ ነው የሚለው ነው። የሌሎችም አቋም መከበር አለበት የሚል አቋም ነው ያለ። የራሳቸው ሐሳብ ነው። በዚህ መልኩ ነው ከመስከረም በኋላ መተዳደር ያለብን። መንግስት ይህ መሆን አለበት። ሐሳቦች ናቸው። መፍትሄው ቁጭ ብሎ መመካከር ነው። ከህብረተሰቡ መመካከር፣ እነዚህ ፓርቲዎችም መመካከር። እስታምጡ ምንድነው መፍትሄያቸው? እኛና ካሄድም ብለናል፣ እናንተ ምንድነው የምትሉት? በእና አናካሄድም የሚል ስማማ አለ። እሺ ከዛ በኋላስ መንግስት ምን ይሆን? ከዛ በኋላስ ምርጫው እንዴት እናካሄድ? ኮሮና ከቀጠለ ካልቀጠለ ምን እናድርግ? መመካከር ነው መፍትሄ። በአንድ መንገድ የተባልከውን ስማ ተግብር፣ ካልሆነ ትወቀጣለህ የሚል መፍትሄ ሊሆን አይችልም። የባሰ ነገሩን ያቀጣጥሏል፣ ችግሩ ያባብሰዋል። ለዚህ ጉዳይ ሰከን ብሎ መታየት የሚገባው ማለት አቋም ነው ብለን ነው የምንወስደው። በሩጫ ስልጣን ማራዘም ተገቢነት የለውም። በትግራይ ደግሞ እኛ ያልነው በህገ መንግስታዊ መንገድ ምርጫው ይካሄድ ነው። ሁሉም ጥሰን ምርጫው ይካሄድ አለን። ሁሉም ጥሰን ለዚህ ከህገ መንግስት ውጪ የሆነን ምንም ነገር የለም። አቋሙም ህገ መንግስታዊ ነው፣ ዝም ብሎ ፖለቲካዊ ብቻ አይደለም። አካሄዱ ህገ መንግስታዊ ሆኖ ነው። የፌደራል መንግስት አለ የሚፈቅደው፣ የክልል መንግስትም አለ። ህጉን ጠብቀን ነው ይሄን ያለው። የፖለቲካ ጨዋታ እዚህ የለም። ይሄ ዋት እንደዚህ አይነት አቋም መያዙ ማለት እንዳልነው ማአት ነገር አስተያየት ተሰጥቶበታል። ይሄ ህገ መንግስት ተከትሎ እየተሰራ እንደሆነ ለሌሎችም አብነት እንደሆነ ነው መወሰድ ያለብን። ህገ መንግስት እናክብር ነው። ህብረተሰቡ ካስፈለገን እኛን ጠርጎ የሚፈልገውን ያምጣ ነው እያልን ያለ። ስልጣን እናስረክባለን ነው እያልን ያለ። ባለስልጣን ነንና የተለያዩ ሰው አስባብ አምጥተን ህገ መንግስቱንም የፌደራሉንም የክልሉም ተርጉመን ሌላም ጨምረን በትግራይ ላይ የተፈጠረ ጫናም ስላለ ብለን ጨማምረን እንቀጥላለን ነው። ለዚህ ይሄ የኃይል እርምጃ የሚያስወስድ የሚያሳስብ ይሄን አቋም ማራመድ የለበትም የሚያስብል ምንም ነገር የለም። ለዚህ ይሄ ህገ መንግስታዊ አካሄድ ነው። ህገ መንግስቱን ማክበር ነው። አስተሳሰባችንም ይሄን የሚፈቅድ ነው። በህዝብ ውሳኔ ብቻ ስልጣን ይያዛል ነው እያልን ያለ ነው። ምን ጥፋት አለ? ምን ነውር አለ? ስልጣን ላይ ንቆይ እያልን አይደለም ያለ ነው። ፌደራል ነው ንቆይ እያለ ያለ። ልዩነቱ ይሄ ነው። እንደምንም ብዬ ልቆይ፣ እኛ እንደምንም ብለን እንቆያለን። ይምረጥ። ህገ መንግስታዊ መብት ነው፣ ስልጣኑ ነው። ፈለገ ይምረጠን፣ ካልፈለገ ይወርውረን። እኛ ግን ዝግጆች ነን ለሁሉም። ህዝቡ ለሚወስነው ዝግጆች ነን። ለዚያ ሁሉ ወደ ሌላ ንትርክ ሌላ ትርጉም የሚሰጠው ሊሆን አይችልም። ስለዚህ ትግራይ በጣም ግልጽ አቋም ነው። ማካሄድ ይቻላል። ኮሮናም ባለበት እየተከላከለ ኮሮና አስቸጋሪ ነው፣ ምርጫ ማካሄድ አይቻል በሚባልበት ሊለዩ ይችላሉ። ምክክር ግን ለሁሉ ያስፈልገዋል የሚል አቋም ነው ያለን። መፍትሄውም ይሄ ነው ብለን ነው የምንወስደው። አመሰግናለሁ።